አልቀሽልኝ አለ። ይሄናታም ማለት ነው አውቆ እኮ ነው አለው። እሺ ለቤት ኪራይ ሲላችሁ አውቆ ነው። እዩት፣ ሰዓቱ ራሱ እዩት፣ ያሰረውን ሰዓት ከአማዞን ነው ኦርደር ያደረገው። ይህን ሰዓት አሁን ሰርች ያደርጋችሁ እዩት። ውድ ነው፣ ውድ ሰዓት ነው እጁ ላይ ያሰረው። ውሸታ እንዳያገኝ እንኳን አቤት ወሬ ስታቂ እናሰ ራንች ልጅ የምሬን ነው። አያችሁት አያችሁት እንትን ሊል እኮ ነው አውቀው ዝንጥል ያለች ልብስ ለብሰው ድሃ መስለው ምናምን አውቀው። የአዲስ አበባ ሰው አሉ እናት አለም ማታ ማታ ሶፍ ለብሳል አሉ፣ ቀን ቀን ቡትቶውን ለብሱ አሉ። ስለ ማርያም እያለ ይለምናል አሉ። ማየን የአዲስ አበባ ያሉት አሉ ነው ያላውቅም። እንባ ጠባቂ ተቋም ሂጄ ላመልክትልሽ አልፈልግም። በውስጥ አልመለሽልኝም ጥያቄን። አረ ምን ነበረ ጥያቄሽን? የማሪ ቅርበኝ እህት አለም ምን ነበረ ጠይቀሽ ነው? ኧረ ዝም አትናገሪ። ኧረ እኔ እኮ ተናገሬ ጨርሼ እኮ ምንም ነገር እኮ የለም። አሁን ውስጥ የባዶ እኮ ነው። ሁሉን ነገር ተናገሬ ጨርሻለሁ። የምሬን እኮ ነው እህቴ። ዋላየሻቸው መሰለኝ። ባል ፈልጋ ከሆነ እኔን አጋብኝ። አንተ ባል ሚስት ታገባለህ? አሁን አንተ ልጅ አይደለህ እንደገና አንተን ለማሳደግ ራሱ ሌላ ጣጣ ነው። ግን አግቦት የሚያሳድጉ ሰዎች አሉ። ዛሬ ግን ወደ ወዲህ ይመስላል። ምንም አይመስልም። ሳምራዊት ቻርጀር አይተሻል? እዚህ ጋር ነበር ያይፋን ይሄ ለእንትን ነበር የሚሆነው። በእናትሽ ሄድንሽ ለቀቀ እና ልትቀቀ የሆነው አሁንም ተላጠቆ ሳም ያሳልፍ ይሄን ነበር። አታምሹ የለም ድስቱ እንዳይሞላ ስሰራ ማማሰል አልችልም። እሺ 5 ሊትር ዘይት ካለው ሀብታም ነው እንዴ? ሳትከትፊ ነው እንጂ ውጭ የምትይኝ? በቃ ይሄ የተቆላላ እንትን ይላልኝ ከትታለን። ሰነፍ አላለችኝም። ሰነፍ አለች። ቆይ ተጨርስ ሳቢ ጨረሽ እና እዛ መስራት እመጣለሁ። አሁን ላወራ ነው ትንሽ ገና ያላወራሁት አለ። እየቆረጠኝ ነው። ሸዋዳ አላለችም እንደ ሊብናኖች ሸዋዳ በባልሽ ራሱ የሊብናን ነው። ኪችኑ ያስጠላል። ለላይ ባይሆንም ቢከላኝ ማነው ቢከላሽ? ዛሬ አማርኛው ማየ ወጣን። አብረን እንስራ። እሺ ማሬ ነይ አብረን እንስራ። እሺ ነይ እንስራ። ደስ ይለኛል። ኧረ እኔ እኮ ስራ ሄዳለሁ። እናንተ ስሙ፣ የሰዓት ስራ ነው። እሺ የምሰራው ልንገራችሁ፣ በወር አይደለም እኔ የሚከፈለኝ በሰዓት ሆነ እኮ። አይለውጥ ማየን አያችሁ። እልፍ ሲሉት እልፍ ባለ ተገፉ የምላችሁ እኮ ወድጄ አይደለም። ተገፉ። እሺ ሰው አትግፉ፣ ሰውን አትግፉ። እንደገና ደግሞ ባስ ላይ የምትራገጡ ሰዎች ስነ ስርዓት እንዴ! እናንተ የባሱ ካምፓኒ ናችሁ፣ የባሱ ባለቤት ናችሁ። ሰው ሰላም የማትሉ እምብርጥጣም ሁሉ ማለት ነው። እምብርጥጣም ሰው ሰላም በይ። ወጡን በሪሞት ያማሰርሽ ጀግና ሴት ነሽ። የስ ኧረ የሚገርም ነው ይሄ ደግሞ። እናንተ እንዲህ አይነት ነገር ማለ እንዴ? ቲቪ እያየሽ ወደ ወጡን በምን አልከኝ? ኧረ እስማም እና ማለት ነው። ምንድን ነው እሱ ሰብሌ? እኔ ቡና ባልጠጣስ መቼ
መቼ ሱስ አለብኝ። ኧረ እኔማ ነቃለሁ። የ5 ሰዓት አይደል እንደ ስራው 6 ሰዓት ካረጉልኝ ጥሩ ነው። ያላ እኔ ልሂድ በቃ ልስራ። ደህና ደሩ። ዘናጭ እንዴት ከረምሽ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ደህና አሁን ሽንኩርት ላይ አስለቅሰኝ ነው ገብቼ ሳቁላለሁ። ከታፊው ከታፊ በነገራችን ላይ ወጪ እናንተ ጋር ለማውራት ቡና ልንቆላ ነው ደግሞ። ኧረ ወላዲቷ ሳምርዬ የኔ ፍቅር ባላቆላመጣት አይገባትም ነበረ። ብቻ ይሄ ሰውዬ ወይ ሲጽፍ አይታየኝ፣ ሰውዬው አይታየኝ ግን ይጽፋል። እኔ ምን ጉድ ነው የመጣብኝ ዘንድሮ። የቲክቶክ ካምፓኒው ሰውዬው ይሆን ብላችሁ ምጽፍልኝ፣ ፍቅሩን እየገለጠ ይሆን ብላችሁ፣ በጣም ነው የምወድሽ እያለኝ ይሆን ብላችሁ በሱ ቋንቋ ግራ ገባኝ እኮ። ይሄ አሁን እኔ የማየው ማርያምን ለብሌ ቻት ዊች ሰላሚ ኤንድ ፍሬንድስ I don't know this one. It is too much problem because I'm not understanding English too much, okay? Little, not too much. شوف سارة الناس وطلبات. አመሰግናለሁ የኔ ፍቅር። አሁን ምሳ ስበላ ገባለሁ በጊዜ ስለምመጣ ገባለሁ ላይ ኢንሻአላህ በጊዜ ነው የምመጣው። መንፈስ ነው ቀን ስንት ነው ዛሬ? 30 ነው ውዴ። በኢትዮጵያ 30 በዚህ ሀገር ስንት ነው? ኧረ እየተንጨረጨረ ነው በጣም ገና 9 ነው 9 በአዛኝቷ መሄድ አለበት ቀኑ ግን ቶሎ ማየ ማን ነው ይወጣለት ያሰው ይሄን አርጉልኝ ነው አርጉልኝ። ለዛውም ቀጭን የከፋ ነው እንጂ ስራው ሳ እንድሰራ እዚህ ስትመጡ ማለት ነው ልንገራችሁ፣ ሁለገብ የሰራችሁን ድንች ወጥ በሉ እሺ። ስትመጡ የምሬን ነው የምላችሁ፣ ድንች ወጥ ሁለገብ የሰራችሁ ካልሆነ አልበላም ነው የምትሉ። እድሜ ልካችሁ የምሬን። ድንች ትጠላላችሁ። ድንች ሁሉም ሰው ይጠላል እዚህ ቤት ማለት ነው። ሁለገብ ናት የሰራችሁ ከተባለ ውይ ሲያምጡት ብለው አሁን አልሰማቻትም። ቋንጣ ነው የሚለው የእሷ ቋንጣ ወጥ ነው የሚለው የእሷ ድንች ወጥ የምትሰራው እኮ አለቻት ሳምሪ። ደግሞ ምን ብትል ጥሩ ነው እንጀራው ቦርጭ እየሆነ ስለሆነ በኩብዝ አድርጌ በለዋለሁ። የባሰ ኩብዙ እኮ ቦርጭ ነው። ምን በቀዩ ጥቁር የገብሱ ኩብዝ ጀርጅር። ኧረ እባክሽ ጀርጅር እኮ ታዲያ በዚህ አይበላም። በእንትና ታዲያ ሾርባ እንትን ሞሎክያ እና ድንች የምትወጅና የምትሰሪ ከሆነ ቀጮ ለምን ሆንሽ? አይገርምህም አባቴ? እኔ እሰራለሁ ግን አልወፍርም፣ እበላለሁ። ኧረ በጣም ወፈርኩ። ቆይ ላሳያችሁ። ኧረ ዝጎ ነጠላ አናቴ ይታያል። አናቴ መሸፈነ ላሳያቸው እኮ ነው ቀጮነቴን ማለት ነው። እንዝርት የሆነች ቁመት ላሳያችሁ ነው። እናንተ ልብስ ፋሽን ልጀምር ነው። ምን ትላላችሁ? ልብስ ፋሽን
ፋሽን ልብስ ፋሽን ልጀምር ነው በቃ።